ጉድ ነው ጉድ 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 ነው ጉድ ነው ዘንድሮ ጉድ ጉድ። ሀይሚዬ እኔም ብትወዱም እኔም ብትጠሉም ሁላችሁም ወዳለሁ ያለች ነው። ደግሞ ስትመጡ ኢንሻአላህ እንቀበላለን እናንተ ያለች ነው። ግን እንዴት እኮ የኛ ሲመጣ የኛን እንዴት ብለሽ ነው የምትቀበል? እኔ ሄዳለሁ ሲያልሽ ሄዳለሁ ሀገር ሊለቅ ነው ያልሽ ነው ሀይሚዬ። እንዴት የኛ ሲመጣ ደግሞ እንቀበላቸዋለሁ ያለሽ? እንግዲህ እንዳያችሁ ነው። ሊንዳን ጠርታለች፣ ብሩኬም ጠርታለች። ሊንዳ መጀመሪያ ቶሎ ብላ ነው የመጣችሁ። እንዴት ናችሁ? እኔ ከፍጹሜ ጋር ማን ነው ስሙ ቅዱሴ ጋር ነው ሊሄድ ነው ለአገር ልንወጣ ነው። አንቺ ብሩኬ ላይ አንቺና ብሩኬ እንዲያናችሁ አሁን ታወራላችሁ ጥሩ ነው እንዴት ስላት ብላ ስትጠይቅ አዎ አሁን አሪፍ ነው ጥሩ ላይ ነኝ አሪፍ ነው አለች። መቼም ሀይሜም ብሩኬም ሀይሜም አንድ ላይ ሆኑ ሆኑም አንቺ መቼም ብሩኬን አታገኝም። ይሄ አትደስስ ብዙ አትደስት ስትል ሀይሜ ምን አለች? ጥሩ ውሳኔ ነው ይሄ ጥሩ ውሳኔ ነው አለች። ሀይሜ ስትርቅ እሷ ብሩኬን ታገኛለች። ስለዚህ ነው ብሩኬ መቼም አንቺን አልፈልግም አልሽ አልሰማሽም? መቼም አታገኝም። ይሄ አትልፊዝ ዝም ብለሽ እንደዚህ እንቅን አትበይ። ስለዚህ ሀይሜ ውሳኔሽ ደግሞ ተይ፣ ቶሎ ብለሽ አትወስኒ። እኔና ቅዱሴ ላይፍ እኔና እሱ አንድ ላይ ነኝ ላይፍ ጀልቅ ባለው እሱ ጋር ያለች ነው። እንዴት አንቺ እሱ ጋር ሆንሽ? በቃ እኔን ትተሽ ሄደሽ እንዴት ብዬ ሰው ይቅርታ ጠይቂ እያሉ ነው። እንዴት ብዬ ይቅርታ ሊጠየቂ? እሷ ሌላ ላይፍ ጀምራለች። እንዴት ብዬ ሰው እኮ ሄዶ ሌላ ላይፍ ጀምሮ እንዴት ብዬ ደግሞ እኔ አንቺን ይቅርታ ሊጠይቅ? አንቺ ቶሎ ሄደሽ በቃ እኔን ትተሽ ሄደሽ ሌላ ላይፍ ጀልቅብሻል። ሰው ደግሞ ይቅርታ ትጠይቂም ብሩኬ ይላሉ። እንዴት ብዬ ይቅርታ ትጠይቃለሁ? አሁን ለምን ጠራሽ? ሊንዳን ምን ትሰራለች እዚህ ብላ ጠየቀ። ስለዚህ አሁን ምንድን ነው ፈለሽ ከኔ ስላት ቻው በልኝ እኔ ሊሄድ ነው ወስኛለሁ ስቲ አጨብጭባለሁ። በቃ ሂጂያ ያለ ነው። በጣም ተናድዷል። ወላሂ በጣም ተናድዷል። አልሰማም ማንም ከዚህ በኋላ ያለ ነው። ሀይሜ ተይ አትሰማም ሚከሩ አትሰማም። ምን ላደርግ የኛ ተው በቃ ወላሂ አትጩ ተዋቸው። ብሩኬ በቃ ተስፋ ቆርጧል። ለምንድን ነው እሷ ላይፍ ጀምራለሁ ስላለች ምን ያልደርግ ታዲያ? ልጁን ሊገደል ብሩኬ ምን ያደርጋል? ስለዚህ የማይሆን ነገር ነው። እንግዲህ እንዳያችሁ ነው። ወላሂ ዛሬም በንዴት ነው የጨው በቃ እንትኑን ልብሱን ለወጣ ነው ብቻ ነው የቀረ። ወላሂ አብዷል ዛሬ ብሩኬ። እውነቴ ነው የሚላችሁ። እንደ ዛሬ ደግሞ ተናድዶ አላህ ኢላሀ ኢለላህ። ለምንድን ነው የምትጠሪ? ለምንድን ነው ሂዲ ና ስትይ ገናም ፍጹሜን ማለት ቅዱሱን ገና ነው ያለ ነው። ተው ባካችሁ አይሜቴ ሰከን በይ። እውነቴ ነው የሚላችሁ። አሁን አንቺ በልብሽ ነው ብሩኬን ትተሽ ልትሄዲ ጨከንሽ። እንደዚህ ጨክነሽ በቃ ሌላ ሰው ቅዱስ ጋር ሆንሽ ነው ጨከነሽ ነው ቅዱስ ጋር የሆንሽ ወይስ በልብ ነው ወይስ? እኔ እንጃ ወላሂ ላዝም። እኔ እኮ የሚያመነው አንቺ እሱ ጋር እውነት ስትሆኒ ልታሳይ ነው። እውነት ያኒ አሁን ግን አላምንም። እንደዚህ በልብሽ እኔ እንጃ ወላሂ በልብሽ እንደዚህ በቃ በፊት እኔ ብሩኬ ያለ ብሩኬ አልኖርም መሰልኩኝ። አሁን ግን ምንም ትኖራላችሁ ትለምዳላችሁ ከቆያችሁ ያለች ነው። ተይ ማንጋ ነው የምትሄጂ እያለ ነው ብሩኬ። ጉድ ነው ወላሂ ጉድ ነው። ደግሞ ይቺ ደስ አላት። ጥሩ ነው ውሳኔሽ ጥሩ ነው ያለች ነው። የኛ ጥሩ ነው እናወራለን እንደወላለን። ሲሄድ ብሩኬ ራሱ እንዴት ሆነ በግድ እጁን ጎቶታ
እንትኑ ላይ ያደርጊ ያለች ነው። ወላሂ ላዚ በግድ ማለት ነው። ሮጣ በግድ ሳባ በግድ ትሳባለች እጁን ማለት ነው። ብሩኬን ወላሂ ምንድነው ሃይሜን ሊያስቀናት ነው እሱ እንደዚህ የምታደርገው ማለት ነው። ብሩኬ ደግሞ እንደዚህ ይላል። እንደዚህ በቃ እጁን ትያዛለች። ሊቀቅ ያለ ነው መሰለኝ። ደግሞ ሄዳ እጁን እንትኑ ላይ አንገቱ ላይ ተረግ ጉር ነው ወላሂ ላዚም በጣም ሼም ነው ሊንዳ ሼም ነው። አረ ሼም ነው። እንከባበር የነምች ሼም ነው። እንደዚህ አትሰር አንቺ እኮ እንደ በቃ ብሩኬ አሁን አንቺ የሚፈልግ ብለ እንደዚህ ነው በቃ ሀሳብሽ። ሃይሜ ስትጠይቅ ራሱ እንደ በቃ ብሩኬ ጋር ያወሩ ያገናኙ እንደ በፊቲ እንደሱ ነው። እንደሱ አደርጋ ነው የረዳችሁ ሃይሜን ራሱ ቪዲዮ ካያችሁ ማለት ነው። ወላሂ እንደዚህ ነው በቃ እሷ ሃይሜ ሲሄድ ጥሩ በቃ ጥሩ ደስታ ናት፣ ደስተኛ ናት። ለማን ብላችሁ ደግሞ ብሩኬ እኮ ራሱ ቤት ነው ያለ። ብሩኬን የምንኖረው ራሱ ቤት ነው። ለምንድን ነው ለብሩኬ ብለሽ ትተሽ አገር የምትለቅቆ ሃይሜ? ለምንድን ነው? እንዴት ለብሩኬ ብቻ ብላችሁ ሁለታችሁ እሱ አንቺን ይዞ አገሬን ጥሎ ይሄዳል። አረ እባካችሁ ተው። ሰው የሚላችሁ ሲሙ። ተው፣ ጣረቁ። ተው። ለምንድን ነው ግን በፊት ኦዲየንስ ስለምናችሁ ኦዲየንስ ሲናገር ትሰማላችሁ። አሁን ግን ምን ሆናችሁ እኮ ኦዲየንሱን ረገጣችሁ አይደለም? አረ እንደዚህ ነው ውለታ፣ የኦዲየንስ ውለታ እንደዚህ ነው። ምን ጉድ ነው? እውነቴ ነው የሚላችሁ። ተው ባካችሁ ተው።